እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ብርሃነ ትንሣኤ አደረሳችሁ አደረሰን። ፋሲካችን ክርስቶስ ታርዶልናልና እና እንኳን አደረሳችሁ ወንድሞቼ። እዚህ አጋጣሚ ደግሞ ሩታዬና አብርሻዬ እንኳን በሰላም መጣችሁ የኔ ወዶች። እዚህ ላይ ሀሳብ የምሰጠው ማለት ነው ከልባችሁ ማለት ነው። ሩታዬም ተናግራ አንተም እየተናገርክ ይቅርታ ማለት በደንብ ይቅርታ ማድረግ ማለት ይኖርባችኋል ማለት ነው። እውነት ለመናገር ሩታዬም ይቅርታ ተሳስተናል መሆን አልነበረው ነገር ግን ስህተት አድርገናልና ይቅርታ ብላችሁ ብትናገሩ በደንብ ደስ ይለኛል። እውነት ለመናገር ማለት ነው። ሁላችንም ኃጢአተኞች ነን። እያንዳንዳችን ራሳችን ኃጢአት እኮ ብናይ ስንት ኃጢአት እናንተ በፊት ተጋልጣችሁ እንደዚህ የምታዩ በሚዲያ የምታዩ ሆናችሁ እንጂ እኛ በውስጣችን ስንት ኃጢአት ሞልቷል፣ ስንት በድለናል ማለት ነው። ነገር ግን ሕማማትም ስለሆነ ጌታችን አምላካችን ፈጣሪያችን ኢየሱስ ክርስቶስ ለኛ ብሎ መከራ ተሰቅሎ ለኛ ሲል ላዳነን አምላካችን ይቅርታ መጠየቅ በጣም ደስ ይላል ማለት ነው። በልባችሁ ሆነው አብርሽም ይቅርታ ብላችኋል፣ ግን ደግሞ እኔ በበኩሌ እንደ ከልባችሁ ተጸጽታችሁ አይመስለኝም ማለት ነው። እኔ እንዳየሁት ነው። በልባችሁ ተጸጽታችሁ ሆነ፣ ግን በደንብ ልባችሁ እንትን ብሎ ይቅርታ እንደዚህ ብትሉ ደስ ይለኛል። ለማንኛውም እንኳን አደረሳችሁ ለብርሃነ ትንሣኤው በሰላም ያድርሰን። እንግዲህ ደርሰናል ማለት አይደለም። ጌታችን አምላካችን እግዚአብሔር በብርሃነ ትንሣኤ ደግሞ ሰላም የሆነ ደስታ የሆነ ይስጠን። ሩታዬና አብርሻ ማለት ነው። እኔ ከነ ጽጌና ዳነ ማለት ነው ምን አይነት ሰዎች ናቸው? እኔ ግርም ይለኛል። ጭቅጭቅ አይሰለቻቸውም? አንዴ አብረው ይሆናሉ፣ አንዴ ይለያያሉ። ኧረ በስመ አብ! ሆነት ለአብርሻም ለሩታም ሰላማችሁ ስጧቸው። ለነሱስ ልደሰቱ እነሱ ደስታ ለነሱ ብላችሁ አይደለም የሄዳችሁ ከኢትዮጵያ እስከ ዱባይ የሄዳችሁ ለነሱ ብላችሁ አይደለም። እንኳን እናንተ ውስጣችሁ እንኳን ብትጣሉ ለነሱ ብላችሁ ዝም ብትሉ ጥሩ ነው። በቃ ለነሱ ደስታ ስትሉ ደግሞ እናንተ ዝም ማለት ደግሞ ደስ ይላል። እናንተ ደግሞ ኦርቶዶክስ ናችሁ። ትንሣኤ ነው በቃ ክርስቶስ የተነሳበት ስለሆነ እኛ ተደስታችሁ መዋል ነው ያለባችሁ። የይቅርታ ልብ ይኖራችሁ ማለት ነው። ሁሌም ጭቅጭቅ፣ ሁሌም ጭቅጭቅ። እኔም በጣም ነው የሚገርመኝ። ምንድነው ከእናንተ የምንማረው? ፍቅረኛሞች ከሆናችሁ ፍቅረኛሞች ነን ብላችሁ ንጹህ የሆነው ጋብቻችሁ ማድረግ ጥሩ ነው። እንደዚህ ያክል ጭቅጭቅ ማለት ነው እና እንደዛ አታድርጉ። ይበቃችኋል። እውነት ለመናገር ለሩታና ለአብርሽዬ ሰላም ስጧችሁ፣ ሰላም ስጧችሁ።